ከሚቆጠሩ ጥቂት የእንግሊዝ ፕሪሚየር ሊግ ክለቦች ተርታ በቀዳሚነት ይሰለፋሉ። ሁሌም አንዳቸው ለአንዳቸው ተቀናቃኝ ከመሆናቸውም በላይ በጣም የሚገርመው ነገር ለብዙ ምዕት ዓመታት የዘለቀው የደጋፊዎቻቸው ከባድ ንትርክና ትንቅንቅ ነው። የሰሜን ለንደኖቹ መድፈኞችና ባለግዙፍ ታሪኮቹ ቀያዮቹ ሰይጣናት ምንም እንኳን በዚህ ሲዝን ማንቸስተር ዩናይትድን ከአርሰናል ጋር በአቋም ደረጃ ማወዳደር ቢከብድም ዩናይትድ ያሉበትን ችግሮች በተለይ ደግሞ የአሰልጣኙን ጉዳይ ልባት መስጠት ከቻለ ሌላው እዳው ገብስ ነው። ወደ ድሮው አስፈሪ ግርማ ሞገሱ ላለመመለስ ማንንም ሊያስቆመው አይችልም። ዋናው ጥያቄ ግን ዩናይትድ ይህን በቶሎ ማድረግ ይችላል ወይ የሚለው ነው። ብዙዎች እንደሚሉት ግን አርሰናል ዘንድሮ ዋንጫ ይበላ ይሆን? አርሴ ዘንድሮ ፕሪሚየር ሊግ ወይ ደግሞ ቻምፒየንስ ሊግ መብላት ከቻለ በተለይ ደግሞ በህይወት ዘመኑ አይቶት ሰምቶት የማያውቀውን የአውሮፓ ቻምፒየንስ ሊግ ማሳካት ከቻለ ያለምንም ጥርጥር አርሰናል ላይ ሙድ መያዝ እስከ ወዳኛው ድረስ አከተመለት ማለት ነው። ችግሩ ግን አርሰናል ጥሩ ግሮ ብዙ ርቀቶችን ከተጓዘ በኋላ የሲዝኑ መጨረሻ አካባቢ ወይ ሩብ ፍጻሜ ላይ ወይ ደግሞ ግማሽ ፍጻሜ ላይ ተገርፎ የሚሰናበተው ልምዱን ካላቆመ ነው። መድፈኛው በዘንድሮው የዝውውር መስኮት 7 ያህል ተጫዋቾችን ማስፈረም ችሏል። ከነዚህም ውስጥ ቪክቶር ጆኮሬሽ፣ ኤቨሬቺ ኢዜ እና ኖኒ ማዱኬ በጣም አደገኛ ተጫዋቾች መሆናቸውን ብዙሃኑ ይመሰክራሉ። በዚህም ክለቡ 6 ጨዋታዎችን በማድረግ 13 ነጥቦችን ይዞ ከሊቨርፑል ቀጥሎ ሁለተኛ ደረጃን መያዝ ችሏል። አርሴ በታሪኩ 13 ፕሪሚየር ሊግ፣ 14 ኤፍኤ ካፕ፣ 2 ካራባኦ፣ 17 ኮሚኒቲ ሺልድ በአጠቃላይ 48 ታላላቅ ትሮፊዎችን ማሸነፍ ችሏል። በሌላ በኩል ማንቼ ደግሞ እንደ ክለብ በሁለት እግሩ ከቆመበት ጊዜ አንስቶ እስካሁኑ ጊዜ ድረስ 13 የእንግሊዝ ፕሪሚየር ሊግ፣ 12 ኤፍኤ፣ 6 ካራባኦ፣ 3 የአውሮፓ ቻምፒየንስ ሊግ፣ 1 የአውሮፓ ሊግ፣ 1 የዓለም የክለቦች ዋንጫና 1 ሱፐር ካፕን በማንሳካት ለስኬቱ ወደር የማይገኝለት ክለብ እንደነበረም እንዲሁ ልብ ይሏል። ይሁን እንጂ ማንቸስተር ዩናይትድ ዛሬ ላይ የሽንፈትና የውድቀት ጥላ ያንዣበበበት የመጣ ይመስላል። ስመገናናው ማንቼ ፖርቹጋላዊውን ሩበን አሞሪምን አሰልጣኙ አድርጎ ካስፈረመበት ቅጽበት አንስቶ በታሪኩ በአይኑ አይቶት የማያውቅ የአቋም ዝቅጠት ዙሪያውን ከቦ መፈናፈኛ እያሳጣው ይገኛል። በእነዚህ አጭር ጊዜያት ውስጥ ብቻ እንኳን ከኤፍኤ ካፕ፣ ከካራባኦ፣ ከቻምፒየንስ ሊግና ከዩሮፓ ሊግ ተሰናብቷል። በተለይ ደግሞ ከወራት በፊት በእንግሊዝ የእግር ኳስ ደረጃ ውስጥ 4ኛ ዲቪዚዮን ላይ ከሚገኘው ከግሪምስቢ ታውን ጋር ባደረገው የካራባኦ ጨዋታ 2-2 በሆናቻ ውጤት ከተለያየ በኋላ በመለያ ምት 12-11 በሆነ ውጤት ተከክቶ የማንም መሳቂያና መሳለቂያ በመሆን የደጋፊዎቹን ልብ በእጅጉ ሰብሯል። ብዙ የእግር ኳስ ጠበብቶች ለክለቡ መውደቅ ግንባር ቀደም ተጠያቂው ማኔጀሩ ሩበን አሞሪም ነው ሲሉ፣ ከፊሎቹ ደግሞ ጥፋቱን በተጫዋቾቹ ላይ ሲያላክኩ ይስተዋላል። በተለይ ደግሞ አዲሱ ስሎቬናዊው አጥቂ ቤንጃሚን ሸሽኮ ላይ የቀድሞው የማንቸስተር አሰልጣኝ ሰር አሌክስ ፈርጉሰን በዩናይትድ ቤት ታይቶ የማይታወቅ ተደራራቢ ድሎችን እንዲያስመዘግቡ በማድረግ ረገድ የአንበሳውን ድርሻ ከሚወስዱ የቀድሞ የማንቸስተር ዩናይትድ ተጫዋቾች ውስጥ CR7፣ ሪዮ ፈርዲናንድ እና ዌይኒ ሩኒ በቀዳሚነት ይጠቀሳሉ። ታዲያ እነዚህ አንጋፋ ተጫዋቾች የዩናይትድን መዝቀጥ በተመለከተ ምን አሉ? ሩበን አሞሪም የተለመደውን 3-4-2-1 አሰላለፍ ማለትም 3 ተከላካይ፣ 4 መሃል ተከላካይ፣ 2 ፕሌይሜከር እና 1 አጥቂ ያለውን አሰላለፍ ቀይሮ 4-3-2-1 ያድርግ። ያ ካልሆነ እንደ አይነቱ ፎርሜሽን የተበላበት ነው። በ3 ተከላካይ አሰላለፍ ፈጽሞ የማይታሰብ ነገር ነው ብለዋል። ዳሩ ግን አሞሪም ወይ ይህን አላደረጉም ወይ ደግሞ ክለቡን ቶሎ ለቀው አልወጡም። በነገራችን ላይ አሞሪም በግትር አቋማቸውና በከሸፈ ፍልስፍናቸው ምክንያት ባልደረቦቻቸውና የዘርፉ ምሁራን የሚያቀርቡላቸውን የመፍትሄ ሐሳብ እንደ ግብአት እንኳን መጠቀም የማይፈልጉ አስቸጋሪ ሰብዕናን የተላበሱ ግለሰብ መሆናቸውን በቅርበት የሚያውቋቸው ሰዎች ይናገራሉ።
ለዚህም ማሳያው ጋርናቾ ወደ ቼልሲ፣ ራሽፎርድ ወደ ባርሳ፣ አንቶኒ ደግሞ ወደ ሪያል ቤቲስ ዩናይትድ ለቀው ወደ አጎራባች ክለቦች ለመሰደድ መገደዳቸው ነው። And Garnacho! That is of the very highest order. Sight of goal from Marcus Rashford! One more here for Anthony! ብቻ ዛሬ ላይ ዩናይትዳውያን ያ በቤታቸው በኦልትራፎርድ ስቴዲየም ለዘመናት ሲያስተጋባ የነበረው ግሎሪ ማን ዩናይትድ የሚለው ዝማሬያቸውን አፍቋቸዋል። ታዲያ ማንቼ የውድቀት ትቢያውን አራግፎ የደጋፊዎቹን የተሰበረ ልብ ይጠግን ይሆን ወይስ ሌሎች እንደሚያሟርቱት ወደ ቻምፒየንሺፕ ይምዘገዘግ ይሆን? ሐሳባችሁን ጻፉልን። ሰብስክራይብ እና ላይክ ማድረግም እንዳይረሳ።